ሰላም ቅዱሳኖች እንዴት ናችሁ? በመጀመሪያ እድል ስለተሰጠኝ እግዚአብሔር እናመሰግናለሁ። ስሜ ዲዲያ ታምራት ይባላል። አሁን ማቀርብላችሁ ቲቶ ምዕራፍ 3 ነው። በኢየሱስ ስም አነባዋለሁ። ቲቶ ምዕራፍ 3 በጎ የሆነውን ማድረግ ሰዎች ለገዢዎችና ለባለስልጣናት እንዲገዙ እንዲታዘዙና መልካም የሆነውን ሁሉ ለማድረግ ዝግጁ እንዲሆኑ አሳስባቸው። እንዲሁም በማንም ላይ ክፉ እንዳይናገሩ ሰላማዊያን እንዲሆኑ ለሰዎችም ሁሉ ከልብ የመነጨ ትሕትና እንዲያሳዩ አስገንዝባቸው። ቀደም ሲል እኛ ራሳችን ማስተዋል የጎደለን የማንታዘዝ የተታለልን ለተለያየ ምቾት ባሪያ ሆነን የተገዛን ነበርን። እየተጣላንና እርስ በርስ እየተጠላላን በክፋትና በምቀኝነት እንኖር ነበር። ነገር ግን የዳኛችን እግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ስራ ሳይሆን ከምሕረቱ የተነሳ አዳነን። ያዳነንም ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው። ይህ መንፈስ እግዚአብሔር በአዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ አፈሰሰው። ይኸውም በጸጋው ጸድቀን የዘላለምን ሕይወት ተስፋ ይዘን ወራሾች እንድንሆን ነው። ይህም የታመነ ቃል ነው። በእግዚአብሔር ያመነቱ መልካሙን ነገር ለማድረግ ራሳቸውን አሳልፈው ይሰጡ ዘንድ እነዚህን ነገሮች አስረግጠን እንድትናገር እፈልጋለሁ። ይህ መልካምና ለማንኛውም ሰው የሚጠቅም ነው። ነገር ግን ከንቱ ከሆነ ክርክርና ከትውልድ አረግ ቆጠራ ከጭቅጭቅና ስለ ሕግ ከሚነሳ ጠብ ራቅ። ይህ ዋጋ ቢስና ከንቱ ነውና መከፋፈል የሚያመጣን ሰው አንድ ጊዜ ምከረው፣ ለሁለተኛ ጊዜ አስጠንቅቀው። ከዚያ ካለፈ ከእርሱ ጋር አንዳች ነገር አይኖርክ። እንዲህ አይነቱ ሰው የሳተና ኃጢአተኛ ነው፣ ራሱንም እንደሚኮንን እወቅ። የመጨረሻ ምክር አርጢሞንን ወይም ቲኪቆስን ወደ አንተ እንደላኩ እኔ ወዳለሁበት ወደ ኒቆጵሎን ለመምጣት የተቻለህን ሁሉ አድርግ። ክረምቱን በዚያ ላሳልፍ ወስኛለሁ። ሕግ አዋቂውን ዜማስንና አጵሎስን በጉዟቸው ለመርዳት የተቻለህን ሁሉ አድርግ። የሚያስፈልጋቸውንም ሁሉ አሟላላቸው። ከእኛ ወገን ለሆኑ ለዕለት የሚያስፈልጋቸውን እንዲያገኙና ኑሯቸውን ፍሬ የሌለው እንዳይሆን ለመልካም ሥራ መትጋትን ይማሩ ዘንድ ይገባቸዋል። ከእኔ ጋር ያሉት ሁሉ ሰላምታ ያቀርቡላችኋል። ከእምነት የተነሳ ለሚወዱን ሰላምታ አቅርቡልኝ። ጸጋ ከሁላችሁ ጋር ይሁን።